እስኪ ለክርስቶስ በራቸውን የዘጉትን ሰዎች ይዋቸው። እስኪ ለሕይወት በራቸውን የቆለፉ ሰዎች ይዋቸው። ለቅራቅንቦ በራቸው የተከፈተ ነው። ለአውሬው በራቸው የተከፈተ ነው። ለስካሩም ለዝሙቱም ከዛም ለከፋው ነገር ሕይወታቸው ተላልፎ የተሰጠ ነው። ለጌታ ካልሆነ ሕይወት አለ ቀንና አጋጣሚ ጠብቆ ዘው የሚል ኃይል አለ። ክብር የሚያሳጣ የሚያዋርድ ከጸጋ የሚያጎድል ወገኖቼ፣ እኛ ከክርስቶስ ጋር የተጣበቅነው ለገዛ ክብራችን ለክብሬ ማለት አለብን። ክብራችን ነው ክርስቶስ ወገኖቼ፣ ጥቅማችን ነው ክርስቶስ ወገኖቼ። ከብዙ ነገር አድኖናል። የዘላለም ሕይወት ብቻ አይደለም፣ የተትረፈረፈ ሕይወት ነው ኢየሱስ ክርስቶስ። ሕይወት እንዲሆንላችሁ እንዲበዛላችሁ መጣው ያለ ጌታ የእናንተ ጌታ በመሆኑ አልተረፋችሁም ከብዙ ነገር። ያልተረፈ ካለ ዝም ይበል። ያላመለጠ ካለ ዝም ይበል። ጨለማ ውስጥ ያለ ካለ ዝም ይበል። አሁንም ያልተፈታ አሁንም ያልዳነ ካለ ዝም ይበል። አሁንም ጨለማ ውስጥ ሆኖ በጨለማ ሥራ ተውጦ ኢየሱስ የእግዚአብሔር ልጅ መድኃኒት የሆነው የተሰቀለ የሚል ካለ ከጥንቆላም ከርኩሰትም ጋር የተተባተበ ሰው ካለ እጁን በአፉ አስቀምጦ ዝም ይበል። ይሄን ማለት ስለማይችል እኔ ሕይወቴን ለክርስቶስ ሰጥቻለሁ፣ ከዛ የጨለማው ሥርዓት አምልጫለሁ፣ አሁን በመዳፉ ነኝ ያለሁት የሚል ካለ ግን ክብሬ ነው ይበል። ኢየሱስ ክብራችን ነው። ኢየሱስ ክብራችን ነው። ክብሬ ነው የኔ ጌታ። የማናፍርበት ለሁሉ የምንናገረው የማንሸማቀቅበት ቦታ አይተን የማንሸሽገው የማናፍርበት ለሁሉ የምናወራው ክብራችን ነው የእግዚአብሔር ልጅ። ለሁሉ ይወራል። ነቅ የለበትም፣ ነውር የለበትም፣ እርኩሰት የለበትም፣ አይታፈርበትም። የምንደብቅለት ታሪክ የለውም። ከሳሾች እንኳን ነቅ ያላገኙበት የእግዚአብሔር ልጅ፣ የጠሉት እንኳ በነውር ያልከሰሱት የእግዚአብሔር ልጅ፣ ከእናንተ መካከል ስለ ኃጢአት የሚወቅሰኝ ማን ነው ብሎ መጠየቅ የቻለ የእግዚአብሔር ልጅ፣ ኃጢአትን አላደረገም ተብሎ የተነገረለት፣ ኃጢአትን ያላደረገ ብቻም ሳይሆን ኃጢአት በውስጡ የሌለ የእግዚአብሔር ልጅ፣ እሱ ከእልፍ የተመረጠ ነው። ከአእላፋት የተለየ ነው። ልዩ ነው የእግዚአብሔር ልጅ። ለእርሱ የተለየ ስፍራ አለን።